የኑሮ ውድነትና የገበያ አለመረጋጋት ፈታኝ በሆነበት በዚህ ወቅት የሸማቹን ማህበረሰብ ጫና ለመቀነስ የሰንበት ገበያ እንደ ትልቅ መፍትሄ ቀርቧል። መንግስትና የንግዱ ማህበረሰብ በጋራ በመሆን አምራችና ሸማችን በቀጥታ የሚያገናኙበትን ይህን መድረክ ፈጥረዋል። ይህም በመሃል ያሉ ደላሎችን በማስቀረት ምርት በተመጣጣኝ ዋጋ ለህዝቡ እንዲደርስ ለማድረግ ታስቦ የተዘጋጀ ነው። ለመሆኑ ይህ ገበያ በሸማቾችና በነጋዴዎች ዘንድ እንዴት ይታያል? በእርግጥስ የታለመለትን ግብ እየመታ ነው? ቀጥታ ወደ ገበያው ገብተን ያነጋገርናቸው ሸማቾችና ነጋዴዎች የሚሉትን አብረን እንከታተል። የካ ወረዳ 7 ኮንጎ ሰፈር ነው የምኖረው። ሙሉጌታ አምባዬ አባይ ምኖርበት እዚህ አዋሬ አድዋ ድልድይ አካባቢ። ማርታ ፈለቀ እባላለሁ። የምኖረው ባልደራስ ኮንዶሚኒየም ነው። ጀምሮ ነው የምጠቀመው። ጥሩ ነው። በተለይ አሁን በአሁን ሰዓት ደግሞ በጣም ጥሩ ነው። ቀንሷል፣ ሽንኩርት ቀንሷል፣ ድንቹም፣ ሁሉም አትክልቶቹም ሁሉም ነገር ቅናሽ ናቸው። ለኛ በጣም ጥሩ ሆኖልናል። በፈለግነው ሰዓት መተን በምንፈልገው ባለን ገንዘብ ሸምተን የመሄድ እድሉ አጋጥሞናል። ዋል ከ2-3 አመት በላይ ሆናል። 2 አመት በላይ ረጅም ጊዜ ካገባው ጊዜ ጀምሮ ሰንዳይ ማርኬት ነው የምጠቀመው። እንዴ ለምሳሌ ሌላ ጋር ሽንኩርቱ እስከ 50 ብር ሲሆን እዚህ እስከ 40 ብር እስከ 35 ብር ድረስ እንገዛ ቆይተናል። ብዙ ለውጥ አለው በጣም። ቲማቲሙም አሁን ስቲል 30 ብር ነው። ሌላ ጋር አሁን መደብር ውስጥ 40 ብር 50 ብር ይላሉ። እዚህ 30 ብር ነው። ጥሩ ነው። ሁሉም ነገር ባለው ሸቀጥ ውስጥ ካሉት ሱቆች የበለጠ ቅናሽ ነው ይሄ። አሁን እኔ ቲማቲም እዛ ሱቅ ወደ 80-60 ብር ይሉታል ኪሎ። እዚህ ጋር ግን በ30 ብር እናገኘዋለን። እንደዚሁም ለምሳሌ ሙዝ ሱቅ 70 ብር ይሉታል። እዚህ ጋር ግን በ60 ብር እናገኘዋለን በኪሎ። ይሄ ነው። ፈጽሞ አይገናኝም። በጣም ቆንጆ ነው። ለህብረተሰቡ በጣም ጥሩ አገልግሎት ነው። አንደኛ ኢኮኖሚያችንን ያገናዘበ ነው። ሁለተኛ ነገር ደግሞ ካለንበትም የኑሮ አንጻር በጣም ቆንጆ ነው። እናመሰግናለን። ሁሉም ይገኛል። ቲማቲም እኛ የምንሸምተው ሽንኩርት፣ ቲማቲም፣ አትክልቶች ምኖች ነው። ሁሉንም እና ቀይ ስር በሁሉ ካሮት ሁሉንም እናገኛለን። እዚህ የተሟላ ነው። አዎ እኔ የፈለኩት አግቼ ይዤ እየሄድኩ ነው። አሁን ገዝቼ እየሄድኩ ነው። ድንቻውን እዚህ 35 ብር ነው የምንገዛው። የዛሬውን ገበያ ባላቅም ስቲል አልገዛውም፣ አሁን አላወቅኩም። ግን የሳምንቱ ከዚህ ቀደምም ያለው 35 ብር ነው። ማርኬቱ ላይ ያለው ግን እስከ 70 እስከ 60 የሚሸጡም አሉ። ያው ዲፈረንሱ በጣም ሰፊ ነው። የ30 ብር የግማሽ ያህል ማለት ነው። በመኖሩማ በጣም ጥሩ ነው እንጂ አሁን እዚህ ዘመተን እኔ አሁን 600-700 ብር ይዤ ዘንቢል ሙሉ ገዝቼ እሄዳለሁ። ለምን ስለቀነሰ ጥሩ ነገር የፈለኩ ልቤ ያሰበውን ገዝቼ እሄዳለሁ። በፊት ግን ሽብር ይዘህ መጥተህ ከ2 እቃ ከ3 እቃ በላይ አትገዛም፣ ለምን ውድ ስለሆነ። አሁን ግን ጥሩ ነው። ዘንቢላችንን ሞልተን እንሄዳለን፣ የልባችንን አድርሰን እንሄዳለን፣ በአቅማችን ማለት ነው። እንግዲህ ከሱቅ ባለው ሱቅ ከሚሸጠው ትንሽ ይሄ ወረድ ስለሚል እዚህ መጥተን እንገዛለን። የ10 ብር ዲፈረንስ ቀላል አይደለም። በኑሮ ላይ የ10 ብር ዲፈረንስ ሲግኒፊካንት ነው ለኑሯችን። ስለዚህ የግድ ከዛ 70 ብር ከመግዛት 60 መጥተን እንገዛለን ማለት ነው። 10 ብር ለማግኘት ማለት ነው። በጣም ከበቂ በላይ ሁሉ ነገር አለ። የምንፈልገውን ድንቹም አለ፣ ካሮቱም አለ። አብዛኛው የኢትዮጵያ ሕዝብ ሊገለገልበት የሚችለው ነገርም አለ። ከዛም ደግሞ በተጨማሪም እና አበባ ጎመን አሁን ብዙ ሰው የማይጠቀመው ነው፣ ግን አቅርቦቱ ላይ አለ። ኪያር በጣም ብዙ ነገሮች አሉ። ደስ ይላል። አሁን እኮ የሰንበት ገበያ በአጠቃላይ ሁሉም ጋር አለ፣ በየቦታው አለ። ስለዚህ ሁሉ እየገዛ እየተጠቀመ ነው። የማይጠቀም ያለ አይመስለኝም። ቅዳሜ እዚህ እኔ መጥቼ ስገዛ ትንሽ ቅናሽ ያገኛለሁ ብዬ ነው የመጣሁት እና ህብረተሰቡም ቅናሽ እንዲያገኝ እዚህ መጥቶ ቢገዛ የተሻለ ነው ብዬ አምናለሁ። ኢኮኖሚካሊ እፎይታ ፈጥሯል። ከዚህ ማለት ያው የሰው ልጅ ኢኮኖሚካሊ እፎይ ካለ እንግዲህ ሌላ ነገሩ ቀላል በቤት ውስጥ በየቀኑ የምንገለገልባቸው ነገሮች ናቸው። አሁን የወጥ ነገሮች ቀን በቀን ነው። ጎመን፣ ድንች፣ ካሮት ቀን በቀን የምንጠቀም ግን አሁን ጤፍ ቢሆን 1 ወር ገዝተን ነው ወይ 2 ወር ገዝተን ነው የምንጠቀመው። ሽንኩርት ግን ቀን በቀን የምንጠቀመው። ይሄ ማለት ደግሞ የየዕለት
ፍጆታዬን በጣም አስተካክሎልኛል ማለት ነው። ኪስ ሳይጎዳ ሁሉ ሰው መጥቶ እዚህ ቢሸምት ጥሩ ነው ብዬ አስባለሁ። በአቅማችን ሁሉን ነገር እናገኛለን እኛ። ስለዚህ በአቅም የምንኖርበት ደረጃ ላይ ደርሰናል ማለት እችላለሁ። የአቅርቦት ጊዜው 2 ቀን ናት ያለችው፣ ቅዳሜና እሁድ ብቻ ናት። አትሊስት ባዘቦት ቀን በዛ ከሳምንት መሀልም አትሊስት 1 ቀን ቢኖር ቢጨመርበት ያ ጠቀሜታ አለው እንጂ ጉዳት አይኖረውም ብዬ አምናለሁ። ግንዛቤው ኖሯቸው መጥተው እንዲያዩ መጥተው እንዲገዙ ማያውቁም ካሉ ያው እስቲል አላረኩም። ከዚህ በኋላ ግን ማያውቁ ካሉ አሳውቃል። ማስተካከል ያለብን ነገር ያው ቦታ ነው። ቦታ ፊክስድ የሆነ ቦታ ቢኖረው እንዲህ መንገድ ላይ ባይሆን ነው ለህብረተሰቡም ለተጠቃሚው። ከዛ ውጭ ቆንጆ ነው። አቶ ገነቱ ደስታ ጌታው እባላለሁ። የጅምላ ነጋዴ ነኝ። ስሜ አስቴር ኃይለማርያም ይባላል። የስራ ድርሻዬ በሸማች ውስጥ የሂሳብ ሰራተኛ ነኝ። ረዳት የሂሳብ ሰራተኛ ነኝ። ስለዚህ 3ኛ ወገን 4ኛ ወገን ድላላ ምን ሳይደርስ ከትታ ማሳየቻንን አምተን ለህብረተሰብ ግባት ብከናል። ስለዚህ ያለው የወረዳም የክፍለ ከተማም ባለሙያ የሚመለከተው ነው። ይሄ ከኳሊቲም እንደሚታየው ከማሳ ስለመጣ ምንም ማርችም የለው ምንም የለውም። ለህብረተሰብ በሚገባ ያገለገልን ነው። በዋጋ ቅናሽ ለህብረተሰቡ ያው በርካሽ ስለሆነ በተመጣጣኝ ዋጋ ስለሆነ ያው ህብረተሰቡ እየመጣ ይገለገላል እኛ ጋር። መንግስትም ትብብርና ቁጥጥር እያደረገልን በተለያየ መልኩ እያገዘን ነው፣ ባለሙያዎችን አዘጋጅቶልን። ስለዚህ እኛም በሚቻለው አቅም አብሮ እያገዝነን ስለሆነ እነሱንም መመስገን የምንወደው አቅጣጫ ነው። ከነጋዴው ብዙ ፐርሰንት ይቀንሳል። በጣም ብዙ ብር ልዩነት አለ። ለምሳሌ አሁን መኮረኒ ብነግርህ እኛ ጋር 160 ነው፣ ውጪ 200 ብር ሂሳብ ነው የሚሸጠው። ፓስታ ራሱ እኛ ጋር 95 ነው፣ ውጪ 120 ድረስ ይሸጥ እስከ 200ም ደርሷል ፓስታ። ጥራጥሬዎችም እንደየ አቅርቦቱ እያቀረብን ነው። ሽምብራ አለን፣ ጤፍ አለ፣ ምስር ቀይ ጤፍ እኛ ጋር 112 ብር ነው፣ ነጋዴ ጋር 125 ብር ሂሳብ ነው። ምስር ክክ እኛ ጋር 295 ነው፣ ውጭ 350 ገብቷል። ድፍን 255 ነው፣ እስከ 300 ብር ገብቷል። አንደኛ ፎከስ አድርገን እዚህ ላይ ሳንዴይ ማርኬት ስንገባ ብዛት የሚረከቡ ሆቴሎች፣ የተለያዩ እነዚህ ግባት ያሉ ተቋማት እነሱ እየመጡ በግባት ይገዙልናል። አሁን ሱቅ ላይ ብንሆን 10 15 ኪሎ የምንሸጠው 100 150 30 40 ሰውም የሚቻለውን ፍሪሽ የሆነውን ፓርሸብል ያልሆነውን ፍሩት ፍሪሽ የሆነውን ፍሩት እየወሰደ እየተጠቀመ ስለሆነ በሚገባ ካስተመር ይዘናል። አንደኛ የደንበኛ ብዛት ይኖራል። ሁለተኛ ደግሞ ለህብረተሰቡ ተደራሽነት አለው ማለት ዋጋ ይቀንሳል እኛ የምናቀርበው ማለት ነው። ስለዚህ ለህብረተሰቡ በተመጣጣኝ ዋጋ ነው የምንሸጠው። ለምሳሌ ሰው ሲመጣ በካርድ ነው የሚመስለው። እዚህ ጋር ግን በካርድ እንደማይሸጥ ካለ ስኳር በስተቀር ሌላው አቅርቦት በካርድ እንዳልሆነ እንነግራቸዋለን። መጥተው ይገዛሉ። አሁን ደግሞ ህብረተሰቡ ለምዶታል። ስለለመደው ምንም አይልም፣ እየመጣ ነው የሚገዛ ያለው። የመጣ በቃ ይወስድልናል። እስካሁን ብዙ እቃዎችን ሸጠናል። አድርጋለሁ እዚህ ላይ እኔ ስገባ ትምህርቴን ተምሬ ዲግሪን ይዤ እዛ ላይ ስራ ላይ ገብቼ መስራት አክቶ ሳይሆን በዚህ የተመለስኩ የተለያየ ነገር ህብረተሰብም አገላግላለሁ፣ በዛውም ደግሞ እኔን እጠቀማለሁ ብዬ ስራውን ሳልንክ ነው እዚህ ላይ ያገባው። ስለዚህ ስራ መናክ የለበት። ማንኛውም ስራ ክብር አለው፣ እንደዛው ደግሞ ዋጋ ይሰጣል። ስለዚህ ወጣት በተለይ ስራ ሳይንክ በተሰለፈው ስራ ዘርፍ ስራውን በሚገባ አርጎ ሰልፍ ኮንፊደንስ ኑሮ ለለውጥ እንዲጠጋ ነው እኔ የምመክረው። ሸማቾች በዋጋ ቅናሹ መደሰታቸውን፣ ነጋዴዎችም ያለ ደላላ ምርታቸውን ማቅረብ መቻላቸውን ገልጸውልናል። ከዚህ ባለፈ ግን ይህ የሰንበት ገበያ ለበርካታ ዜጎች አዲስ የሥራ ዕድል በመፍጠር ረገድም የጎላ ሚና እየተጫወተ ይገኛል። አሁን ደግሞ በዚህ ገበያ ውስጥ የሥራ ዕድል የተፈጠረላቸው ወጣቶችና ሂደቱ ፍትሐዊ እንዲሆን በቅርበት የሚከታተሉ የመንግሥት አካላት በጉዳዩ ላይ ያላቸውን ሐሳብ እንዲህ ያጋሩናል። ያባልሽ ነጋሽ እባላለሁ። የስራ ድርሻዬ በሰራተኛ። እሺ፣ መሰረት ነጋሽ እባላለሁ። የስራ ድርሻዬ ማርና የማር ውጤቶች። ሙሉቀን ጥሩነህ እባላለሁ። የካ ክፍለ ከተማ ወረዳ 7 የንግድ ጽሕፈት ቤት ግብይት ቡድን መሪ ነኝ። የቅዳሜና እሁድ ገበያዎች ላይ ደግሞ በበላይነት ከባለሙያዎች ጋር ስራውን እየመራን እንገኛለን።
የስራ ከመፈጠሩ በፊት በሱቅ ሰራተኛ ተቀጥሬ ነበር ሰራ የነበርኩት። ተማሪ ነበርኩ። በትምህርቴ ያው ተውኩት። ከዛ ከወንድሜ ጋር ይሄን ስራ እድል አገኘው። አሁን እየሰራው እገኛለሁ። የሰንበት ገበያ በዋነኝነት መቋቋማቸው ትልቁ ዓላማ ዝቅተኛ ገቢ ላለው ማህበረሰብ ጥራት ያለው ምርት በተመጣጣኝ ዋጋ በሚኖርበት ማህበረሰብ አካባቢ እንዲቀርብ ማድረግ ነው። እንደኛ ወረዳ 2 ገበያዎች አሉ። በእቅድ የያዝነው 1 ገበያ አለ፣ 3 ገበያ። እነዚህ ገበያዎች በቂ ምርት በተመጣጣኝ ዋጋ ለህብረተሰቡ እንዲያቀርቡ እየሰራ እንገኛለን። ህብረተሰቡም ትልቁና ዋናው ነገር የኑሮ ውድነቱን መቀነስ ነው። ከዚህ ጋር ተያይዞ በከፍተኛ ደረጃ ከመደበኛ ገበያ ጋር የዋጋ ልዩነት አላቸው። ራሴን ለመርዳት ያው እስካሁን በወር ነበር የማገኘው። አሁን ላይ በቀን ክፍያ እያገኘው እሰራለሁ። እዛ ይሄ ለውጥ አግኝቻለሁ። ምክንያቱም በወር ብዙ ነገሮች ይጠብቁኛል። ቢያንስ በወር የቤት ኪራይ ምናምን ይኖርብኛል። ግን አሁን በቀን ከተከፈለኝ የተሻለ ደረጃ አለ። ምክንያቱም በወር ሲከፈለኝ ወር ጠብቄ ነው ያን ብር ላገኘው የምችለው። ግን አሁን በቀን ሲከፈለኝ ከዚህ ጋር በቀን ሲከፈለኝ የቀን ገቢዬን ማሟላለሁ፣ ሁሉንም አገኛለሁ። ያው እየሰራው ነው። ከኔም አልፎ ቤተሰቤን ማለት በአሁኑ ሰዓት የታክሲ ራሱ መቻሌ ለኔ ጥሩ ነገር ነው። አንደኛ ቤት ከመዋል ስራ ላይ መዋል፣ ይሄ መርጬ እየሰራው ነው። እንግዲህ እንደሚታወቀው ምንድነው መንግስት የሚያደርጋቸው ድጋፎች ከቅዳሜና እሁድ ገበያ ጋር ተያይዞ አንደኛ ለህብረተሰቡ ምቹ የሆኑ ከሶስተኛ ወገን ነጻ የሆኑ ቦታዎችን ማመቻቸት ነው። እንደኛ ወረዳ 2 ገበያዎች አሉ። ሁለቱም ገበያዎቹ አደባባይ ላይ ናቸው። የመረጥናቸው ቦታ ለህብረተሰቡ ሴንተር ናቸው፣ መንገድ ዳር ናቸው፣ ለትራንስፖርት ምቹ ናቸው። ከዛ ውጭ የጥበቃ አገልግሎት አላቸው። ምርት ለማውረድም በቂና ምቹ ቦታ አላቸው ማለት ነው። አሁን ለወደፊት ራሴን ለመስራት ብፈልግ የሚከብደኝ ነገር የለም። ራሴን መስራት እችላለሁ። ወደፊት የተሳካ እንትን ሲኖረኝ አቅም ሲኖረኝ ፍቃድ ምናምን ሲኖረኝ ራሴን ለመስራት ምንም የሚያግደኝ ነገር የለውም። ምክንያቱም የስራ ልምዱን ወስጄበታለሁ። ከስተምር ትይዛለህ፣ ሰው ታውቅበታለህ፣ በቃ ሰው ትተዋወቃለህ። እንግዲህ ምንድነው የቅዳሜና እሁድ ገበያ ዋና ዓላማው ምንድነው? እዚህ ዝቅተኛ ገቢ ላላቸው ማህበረሰብ በዝቅተኛ ዋጋ ጥራት ያለው ምርት ማቅረብ ነው። ከዚህ ጋር ተያይዞ እንግዲህ በዋነኝነት ትልቁ ነገር ወደ ስራ ስንገባ ያስገባ ነው ምንድነው የጅምላ ከፋፋይ ነጋዴዎች ናቸው በዚህ ገበያ ላይ የሚሳተፉት። አንደኛ ከዋጋ ጭማሪ ጋር አድሎ እንዳይኖር፣ ሁለተኛ ግን ይህን ተላልፎ ዋጋ የሚጨምር ካለ አንደኛ ወደ ቅዳሜና እሁድ ገበያ ነጋዴ ሲገባ የውል አላቸው፣ የግዴታ ውል የሚገቡት አለ። በዛ ውል መሰረት በመንግስት በሚለጠፍ ዋጋ የመሸጥ ነጋዴ ሸማች የሚፈልገው ምርት የማቅረብ ምናምን ግዴታዎች አሉ። እነዚህ ግዴታዎችን ተላልፎ ዋጋ ጨምሮ የሚሸጥ ካለ በመጀመሪያ ደረጃ የጽሁፍ ማስጠንቀቂያ ይሰጠዋል። ያን የጽሁፍ ማስጠንቀቂያ ተሰጥቶት ግንዛቤ ተፈጥሮለት ማያሻሽልና በድጋሚ እንደገና ከተለጠፈለት ዋጋ ጨምሮ የሚሸጥ ከሆነ ከትስር እንዲቋረጥ ይደረጋል ማለት ነው። ለዚህ ነጋዴ ከትስር ይወጣል፣ ሌላ አዲስ ነጋዴ ውል አዋውለን ወደ ስራ እንዲገባ እናደርጋለን ማለት ነው። በጣም ደስ ይላል ስራው። ምክንያቱም ሰው ይገዛል፣ በፍቅር ነው የምትውለው፣ ከሁሉም ጋር ተግባቡትነት አለህ። ከዛ ላይ ደግሞ ለመስራትም ፍላጎት ይኖረናል። ለወደፊትም ቢሰራ በጣም ደስ ይለኛል። ወደፊት ተስፋፍቶ ትልቅ እንደሚሆን ተስፋ አለኝ። ምርቱም ይተዋወቃል፣ ስራውም ያው ይጠናከራል ብዬ አስባለሁ። ቀጣይ ምንድነው የቅዳሜና እሁድ ገበያዎቹ አሁን እኛም እያሰብን ያለ ነው አንደኛ ከወረዳችን ካለው ማህበረሰብ አንጻር በበቂ ሁኔታ ተደራሽ ለማድረግ አንድ ገበያ በእቅድ ይዘናል። ያ ቦታ የመንገድ ትራንስፖርት ደብዳቤ ገብቷል። ቦታውን መርጦ አጽድቆ ሲልከው ያ 3ኛ ገበያ እንከፍታለን። ከዛ ውጭ ግን እነዚህ ገበያዎች እንዲቀጥሉ አንደኛ ነገር መንግስትም እንዳቅጣጫ ያስቀመጠው ነገር በዚህ ባለው በድንኳን ሁኔታ ሳይሆን ገበያዎችን እያዘመኑ መሄድ። ከዚህ ጋር ተያይዞ ገበያዎቹ ምቹ የመደርደሪያ እንዲያሟሉ፣ ፊት ለፊት የሚያሳያ መደርደሪያ ቦታዎች ላይ ምቹ እንዲሆኑ፣ ድንኳኖቹ ዘመናዊ የሆኑ ተንቀሳቃሽ እንዲሆኑ ከማድረግ ጋር ተያይዞ እነሱ ስራዎች በጅምር ሂደት ላይ ያሉ፣ ቀጣይ እነሱን እያሻሻል ገበያዎችን እያዘመን የምንሄድበት መንገድ ይኖራል ማለት ነው። ከገጠርም ቀጣን ከከተማም ስንወጣ ስራ መምረጥ የለብን ነው። ሁሉንም ስራ ያገኘውን ስራ ከተሳተፍ ተለዋጭ እንሆናለን። ምክንያቱም አሁን እዚህ ጋር ስንሰራኛ ጭቃማ ቡክተን ምን ብለን ወርቀንም ተነስተን በጭቃም በምን ነው የምንሰራ፣ ግን ለውጥ አለንን። ቁጭ ብለን የሆነ ቦታ ላይ ቁጭ ብለን እንትን ብንለው ገንዘብ ዝም ብሎ አይመጣም። ካልተሰራበት ካልሰራን ወይም ካልተሰርተን ካልተቀየርንበት ገንዘብ ዝም ብሎ አይመጣም። ምክንያቱም ወደ ድህነት ነው የምንጋለጠው። ከሰራን ግን ነገ ተቀይረን ራሳችንም ቤተሰቦቻችንም ልንለውጥ እንችላለን። አሁን የሚሰራው የሰው ተቀጥሬ ነው። ወደፊት የራሴን ከፍቼ እንደምሰራ ብዙ ሰራተኞች እንደሚኖሩኝ አብረን እንደምንሰራ አብረን እንደምናድግ እነሱም ነገ የራሳቸው እንደሚኖራቸው ተስፋ አለኝ ከእግዚአብሔር ጋር ነው። ዝቅ ብለ ከሰራ ከፍ አለ። ስራ ባይንቁ የተገኘውን ቢሰሩ ብዬ አስባለሁ። እንደ ራሴ እንደ ወጣት አንደኛ ነገር ትልቁና ዋናው ነገር ምንድነው ማህበረሰቡ ግልጽ የሚደረገው ነገር ዋጋ የሚወጣው በከተማው ንግድ ቢሮ ነው።
አጠቃላይ እንግዲህ መንግስት የገነባቸው የአትክልትና ፍራፍሬ ማከፋፈያ ቦታዎች አሉ፣ ገበያዎች። እዛ ገበያዎች ላይ ባለው ዋጋ ይጠናና እሱ ዋጋ ወደ የወረዳዎች ይለካል። እኛ እሱ የተላኩን ዋጋ በወረዳው መንገድ እንለጥፋለን። ስንለጥፍ የምናስቀምጣን አንደኛ ሁለቱ ገበያዎች ላይ የቁጥጥር ባለሙያና የግብይት ባለሙያዎችን እንመድባለን በየገበያዎቹ ለጥቆማ እንዲመቸው። ከዛ ውጭ የወረዳ ንግድ ጽሕፈት ቤት ስልክ ቁጥር አለ፣ የቡድን መሪዎቹ ስልክ ቁጥር አለ፣ የጽሕፈት ቤት ኃላፊ ስልክ ጥቆማ አለ። ከዛ ውጭ ነፃ መስመር ስልክ ቁጥር አለ በከተማ ደረጃ 85 ነፃ መስመር ስልክ አለ። እዛ ስልክ ላይ ማንኛውም ሰው ደውሎ መረጃ መስጠት ይችላል። እነዚህ የጥቆማ ስልኮች ተቀምጠዋል። ከነዚህ በተጨማሪ ደግሞ የባለሙያዎች ቁጥጥር ሙሉ ቅዳሜና እሁዱ ላይ ሁለቱም ገበያዎች ላይ ባለሙያዎች አሉ ማለት ነው። አንደኛ ነገር ምንድነው በቅዳሜና እሁድ ገበያ ላይ ያው የተዘበራረቀ አመለካከቶች አሉ። አንዳንድ ማህበረሰብ ጥራት የለውም ምርት አይመጣም ምናምን በሚል ምርት ማይገዙ ማህበረሰብ አካላት ሊኖሩ ይችላሉና እዚህ ገበያ ላይ የሚቀርቡ ምርቶች አንደኛ ፍሬሽ ናቸው፣ የሚቀመጡ ምናምን አይደሉም። ሞር ቅዳሜ አርብ ተገዝተው ቅዳሜ ላይ ገበያ የሚቀርቡ ናቸው። ከዛ ውጭ ጥራት ያላቸው ናቸው። ከዛ በተጨማሪ ትልቁና ዋና ነገር ደግሞ ዋጋቸው ተመጣጣኝ ነው። ለምሳሌ አሁን እዚህ ቦታ ላይ ያሉትን ዋጋ ለምሳሌ ለንጽር ብሰጣችሁ ሽንኩርት አሁንኛ 40 ብር ነው የሚሸጠው እዚህ ጥራቱ ተጠበቀ። ሱቅ ላይ ስትሄዱ ከ70 እስከ 80 ብር፣ ቲማቲም 60 ብር ነው ውጭ ላይ፣ ሱቅ ላይ እዚህ ጋር 60 ብር ነው። ጥቅል ጎመን 25 ብር ነው። ካሮት 35 ብር ነው። ሱቅ ላይ ስትሄዱ 60 ብር ናቸው። በየሳምንቱ የገበያ ንጽር ዋጋ እንሰራለን። ስንሰራ ከውጭ ካለው ጋር የ20 ብርና የ15 ልዩነት አለ። ስለዚህ ህብረተሰቡ መጥቶ ቢገዛ ቢጠቀም የተሻለ ነው። ነጋዴዎች ደግሞ በገቡት ውል መሰረት በበቂ ምርት በማምጣት በተመጣጣኝ ዋጋ በተለጠፈ ዋጋ እንዲሸጡ፣ ገዢ ማህበረሰቡ የሚገዛው ማህበረሰብ እንዳያመናጭቁ፣ እንደዚህ ነገሮች እንዲያሟሉ ደግሞ እኛ እንሰጣለን። ዞሮ የነጋዴውም ባጅ የደረት ልብስ አላቸው። የቅድም ያልጠቀስነው አንድ ነገር ምንድነው የጥቆማ ሲሰጡ ደግሞ እያንዳንዱ ድንኳኖች ላይ በየነጋዴው ስም ኮድ አላቸው የተሰጣቸው ኮድ። ስለዚህ አንድ ሰው ሳይሸማቀቅ እዚህ ኮድ ላይ እዚህ ኮድ ቁጥር 004 ላይ እንደዚህ ደርሶኛል ጥቆማ መስጠትም ይችላልና እነዚህ የስርዓቶች መዘረጋታቸው ደግሞ የተሻለ ያደርገዋል ብዬ አስባለሁ። በትብብርና በቅንጅት የሚሰራ ስራ ውጤቱ ምንጊዜም ስኬት ነው። ዛሬ በተመለከትነው የሰንበት ገበያ ውስጥ እንደታዘብነው መንግስት፣ ነጋዴው፣ የሽያጭ ሰራተኛውና ሸማቹ በጋራ ሲቆሙ የኑሮ ውድነትን ማሸነፍና የገበያ መረጋጋትን ማምጣት ይቻላል። ይህ ጅምር ተጠናክሮ መቀጠሉ ለነገው የተሻለ ሕይወትና ለተረጋጋ ኢኮኖሚ ትልቅ ዋስትና ነው። የሰንበት ገበያ የመደጋገፍ የአብሮነትና የብልጽግናችን መገለጫ